የሙስሊም ሀገር ተቀጠቀ ማለት ሰው ሰለመ ማለት ነው ወይ? ረከሰ ማለት ነው ወይ? አይደለም እኮ አባቶች። የተለየ ውድቀት ካለባቸው በንስሐ አባታቸው ግልጽ ሆኖ ሊታገዱ ይገባል። አረብ ሀገር ደርሰው በመምጣታቸው ግን ቀሳውስትም ይሁኑ ዲያቆናትም ይሁኑ መቅደስ አትገቡም አይባል። አልረከሱም። ለስራ ይሄዳሉ ነው። ሴቶችም ይሄዳሉ፣ ምዕመናንም ይሄዳሉ፣ ዲያቆናትም ይሄዳሉ። ብቻ ለሀገራችን ላይ የሥራ ፈጠራ ብናስፋፋ ባንሰደድ ይመከራል። ግን ደግሞ ያን እስከምናደርግ ድረስ አንዳንድ ወንድሞቻችን ለሥራ ብለው ዲያቆናት ወደ ውጭ ዓለም ከሄዱ ሲመለሱ መቅደስ ይገባሉ። ተቸገርን ነው። ምንድነው ችግሩ? አባቶች አሁን በዚህ ላይ ያለን ግንዛቤ ትክክለኛ ሊሆን ይገባል። አረቡ ዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ መድባለች እኮ ጳጳስ መድባለች። ምናልባት ጅዳ ላይ ብቻ ካልሆነ በስተቀር አብዛኛው የአረቡ ዓለም ቤተክርስቲያን አለ። የኛ ቤተክርስቲያን አለ። ጳጳስ ተመድበዋል። ዲያቆናት ቀሳውስት ተመድበዋል። ዲያቆናቱ ሲሄዱ እስከ አርብ ድረስ የግል ስራቸውን ሲሰሩ ይሰነብታሉ። በአረቡ ዓለም እንደ እሑድ የሚከበረው አርብ አይደል? አርብ ነው እረፍቷቸው። ልክ እንደ እሑድ እሷን ተጠቅመው ጳጳሱም ተገኝተው ዲያቆናቱም ተገኝተው ቅዳሴ ይቀድሳሉ፣ ይቆርባሉ። ምዕመናኑም ተገኝተው ያስቀድሳሉ፣ ይቆርባሉ። እንድትረዱ ብዬ ነው፣ እንድትረዱ። ከዛ በኋላ ዲያቆናቱ ስራቸውን ጨርሰው የያዟትን ይዘው ወደ ሀገራቸው ይመጡ ይሆናል። ሊቀ ጳጳሱም ይመጣሉ። አሁን ሊቀ ጳጳሱንም እነሱንም ቄደር እናጥምቅ? ምንድን ነው የታሰበው? አባቶች አረብ ዓለም የሙስሊም ሀገር ተቀጠቀ ማለት ሰው ሰለመ ማለት ነው ወይ? ረከሰ ማለት ነው ወይ? አይደለም እኮ አባቶች። የተለየ ውድቀት ካለባቸው በንስሐ አባታቸው ግልጽ ሆኖ ሊታገዱ ይገባል። አረብ ሀገር ደርሰው በመምጣታቸው ግን ቀሳውስትም ይሁኑ ዲያቆናትም ይሁኑ መቅደስ አትገቡም አይባል። አልረከሱማ። ምናልባት በአመጋገብ ስጋ በልተው ይሆናል ወዘተ። በውጭ ዓለም